ፀጉራችሁን ለማሳደግ እየሞከራችሁ ግን አልረዝም አላችሁ ወይስ ጫፉ እየተሰባበረ ተስፋ አስቆረጣችሁ? ምክንያቱ የፀጉር መንታ ጫፍ ወይም ስፕሊቲንግ ሊሆን ይችላል። ዛሬ በቪዲዮአችን የፀጉር ጫፍ ለምን እንደሚሰነጠቅ፣ እንዴት በቤታችን ማከም እንደምንችል እና እንዳይፈጠር የምናደርጋቸውን ወሳኝ ጥያቄዎች እናያለን። እስከ መጨረሻ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። መፍትሄው እስከ መግባታችን በፊት መንታ ጫፍ ለምን እንደሚፈጠር ማወቅ አለብን። የፀጉራችን ውጫዊ ክፍል ኩቲክል ይባላል። ይህ ክፍል ሲጎዳ የፀጉር ውስጠኛ ክፍል ይጋለጣል። ከዚያም ጫፉ ለሁለት ወይም ሶስት ይሰነጠቃል። ዋና ምክንያቶቹ ሶስት ናቸው። ከፍተኛ ሙቀት፣ ኬሚካሎች እና የአያያዝ ስህተት። ፀጉርን ካውያ እና ማድረቂያዎችን አዘውትሮ መጠቀም፣ የፀጉር ማቅለሚያ እና ፐርም እንዲሁም ፀጉር በራሰበት ሰዓት በኃይል ማበጠርና በደረቅ ፎጣ ማሸት ናቸው። የተሰነጠቀውን ጫፍ ሙሉ በሙሉ የሚያድን ተአምራዊ ቅባት የለም። ነገር ግን ይበልጥ እንዳይሰነጠቅና እንዳይበጠስ በቤት ውስጥ ማጠንከር እንችላለን። ለምሳሌ አቮካዶ እና እንቁላል ማስክ። አቮካዶ በውስጡ በቫይታሚን ኤች የበለጸገ ሲሆን እንቁላል ማስክ ደግሞ ፕሮቲንን ይሰጣል። ሁለቱንም አዋህዶ ጫፍ ላይ በመቀባት 30 ደቂቃ ማቆየትና ፀጉሩን እንዲያለሰልስ ማድረግ ይቻላል። የሙቀት ዘይት ህክምና ወይም ሆት ኦይል ትሪትመንት። የኮኮናት እና የወይራ ዘይትን አዋህዶ በመጠኑ ማሞቅ፣ ከዚያም በሳምንት አንድ ቀን የፀጉርን ጫፍ ማሸት የደረቀውን ክፍል ህይወት ይሰጠዋል። ትልቁ መፍትሄ መከላከል ነው። እነዚህን ልምዶች አሁኑኑ ጀምሩ። አበጣጠርን መቀየር። ፀጉር ሲበጠር ከጫፍ ተነስተን ወደ ላይ ማውጣት አለብን። እርጥብ በሚሆንበት ጊዜ ደግሞ ሰፊ ጥርስ ባለው ማበጠሪያ ብቻ መጠቀም አለብን። የትራስ ጨርቅን መቀየር። ኮተንን ወይም የጥጥ ጨርቆችን በሐር ወይም ሳቲን ጨርቅ በመቀየር ግጭትን መቀነስ ይቻላል። የፀጉር ጫፍ መቁረጥ ወይም ትሪሚንግ። በየ6 እስከ 8 ሳምንቱ የፀጉርን ጫፍ ጥቂት ሴንቲሜትር መቁረጥ ስንጥቁ ወደ ላይ እንዳያድግና ሙሉ ፀጉሩን እንዳያበላሽ ያደርጋል። በትዕግስትና በትክክለኛ አያያዝ ጤናማና ረጅም ፀጉር ማሳደግ ይቻላል። ቁልፉ ፍንጭ ፀጉርን በጥንቃቄ መያዝ ነው። ለዛሬ የነበረን መረጃ ይህንን ይመስላል። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቻው።